በህይወት እያወረደ ከሰው በታች እያረገ ማንነትህን እየቀማ ልጅነትህን ሁሉ እየነጠቀ የምትወደው የምትኖርለት ነገር ማለት ነው ሱስ። ባዶ አድርጎ ክብርህን ሁላ ምንንም ሳይቀር ምንንም አንድ ነገርን ሳይቀር እየወሰደብህ ግን የምትኖርለት ራስህን የምትሰጠው ህይወት ማለት ይገርማል። በተቃራኒው ነው አሁን የሰማውክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራቁቱን በአደባባይ እስከ መቆም የኛን ምራቅ እስከ መቀበል ህይወቱን እስከ መስጠት የሚያረጉትን አያውቁምና ይቅር በላቸው እያለ ኖሮልናል። እንደዚህ ለኛ በጣም በአንጻሩ ደግሞ እኛም ስለ ክብሩ ልክ ቅዱሳን እንዳደረጉት እየተገረፍን እየተዋረድን እየተሰደብን እየሞትን ልንኖርለት የሚገባው አምላክ ነበር። ግን የአምላክን ቦታ ወሰደ ማለት አምላክ ሆነ እኮ ጣዖት እኮ ነው ሱስ። በቃ እዛ ሌቭል ላይ ከደረሰ አምላክህን ትኖርለታለህ በደንብ። ለዛውም ጨካኝ የሆነ አምላክ ማለት ነው። አንበርክኮ የሚገዛ አምላክ ነው። ርህራሄ የሌለው ሁሉ ነገሩን የሚሰጥ ሳይሆን ሁሉ ነገርህን የሚቀማ አምላክ ነው። ቤተሰብህን፣ ማህበራዊ ህይወትህን፣ ማህተብህን ሁሉ ነገርህን ቀምቶ አንበርክኮ የሚገዛ